መኪና በድንገት ቢቆም ምን ታደርጋለህ? ዛሬ 5 ሳንቲም ሳታወጣ የምታስተካክልበትን መንገድ እነግርሃለሁ። መኪና በድንገት ከቆመ ወይ ባትሪ አልቆ ነው ወይ ደግሞ በሞተር ማስነሻ ስርዓቱ ላይ ችግር አለ ማለት ነው። ይህንን ለማወቅ መጀመሪያ የፊት መብራቶቹን እናብራና እንመልከት። የፊት መብራቶቹ ከበሩ በባትሪው ላይ ምንም ችግር የለም ማለት ነው። ስለዚህ ችግሩ ያለው በሞተር ማስነሻ ስርዓቱ ላይ ሊሆን ይችላል። ይህ ካልሆነ ደግሞ ወደ ኋላ ሄደን የብሬክ መብራቶቹን እንፈትሽ። የብሬክ መብራቱ ካልበራ በብሬክ መብራቱ መቀየሪያ ላይ የሆነ ችግር አለ ማለት ነው። ስለዚህ አዲስ ገዝተን መቀየር ይኖርብናል። የብሬክ መብራቶቹን ለመቀየር መጀመሪያ ከብሬክ ፔዳል በላይ ያለውን መቀየሪያ ወደ ቀኝ አዙር። በዚህም አንደኛው ጫፍ ይወጣል። ቀጥሎ ነጩን መቆለፊያ ተጭኖ በመግፋት የብሬክ መብራቶቹን ማስወገድ። አዲሱን መብራት ለመቅጠብ ይህንን ክፍል ከነጩ መቆለፊያ ጋር አስተካክለን መግፋት። ጠቅ የሚል ድምጽ ሲሰማ አንዱ ጫፍ ገጥሟል ማለት ነው። በመቀጠል ቀጭኑን ክፍል በትንሽ ቀዳዳ ውስጥ አስገብተን መልሰን ወደ ግራ ማዞር። በዚህ ሁኔታ በመቀየር መፍትሄ ማግኘት እንችላለን። በመኪናችሁ ዳሽቦርዶ ላይ እነዚህ 8 የማስጠንቀቂያ መብራቶች ከበሩ ወዲያውኑ መኪናችሁን ማቆም አለባችሁ። አንደኛ፣ ይህ የማስጠንቀቂያ መብራት ከበራ ማለት የሞተር ዘይት ቀንሷል ማለት ነው። ሁለተኛ፣ ይህ የማስጠንቀቂያ ወይም የቼክ ኤንጂን መብራት ከበራ ሞተሩ ላይ ችግር አለበት ማለት ነው። ሶስተኛ፣ ይህ የማስጠንቀቂያ መብራት ከበራ የፍሬን ዘይቱን እጥረት አለ ወይ ብለው ወዲያውኑ ይመልከቱ ማለት ነው። አራተኛ፣ ይህ የማስጠንቀቂያ መብራት ከበራ የማቀዝቀዣ ውሃ ወይንም ኩላንት መጨመር አለቦት ማለት ነው። አምስተኛ፣ ይህ የማስጠንቀቂያ መብራት ከበራ የጎማ አየር ማነስን ያመለክታል ማለት ነው። ስድስተኛ፣ ይህ የማስጠንቀቂያ መብራት ከበራ የብሬክ ፓድ መቀየር እንዳለበት ያመለክታል ማለት ነው። ሰባተኛ፣ ይህ የማስጠንቀቂያ መብራት ከበራ ፓወር ስቲሪንግ ሲስተም እየሰራ እንዳልሆነ ያሳያል። ቀለል ባለ መልኩ ስለ መኪና መሰረታዊ ክፍሎች እንዲሁም ደግሞ ጥቅሞቻቸው አሳያችኋለሁ። የመጀመሪያ የምናየው ኮኔክቲንግ ሮድ ወይም ደግሞ በጣሊያንኛ ስሙ ቤላ በመባል ይታወቃል። በፒስተንና በክራንክሻፍት ወይም ደግሞ ኮሎ መካከል የሚሆንና የሚገኝ ዘንግ ሲሆን በሲሊንደራችን ውስጥ ፍንዳታ በሚፈጠርበት ጊዜ የሚገኘውን ኃይል በቀጥታ ለክራንክሻፍት ወይም ደግሞ ኮሎ የሚያስተላልፍ አገናኝ ዘንግ ነው። ሁለተኛ፣ ስፓርክ ፕለግ በቤንዚን ሞተር ላይ የሚገጠም ሲሆን በሲሊንደራችን ውስጥ የታመቀውን አየርና ነዳጅ ቅልቅል ላይ የእሳት ብልጫ በመፍጠር እንዲቀጣጠል የሚረዳ የእሳት አቀጣጣይ ክፍል ነው። ሶስተኛ፣ ዲፈረንሻል በጊርቦክስ ወይም ደግሞ ካምቢዮ ኃይልን ተቀብሎ ለሺሚያዝ ወይም ደግሞ አክስል የሚያስተላልፍ ነው። ኃይል በሚያስተላልፍበት ጊዜ ቀጥ ባለ መንገድ ላይ እኩል ኃይል በመስጠት እንዲሁም በመታጠፊያ መንገዶች ላይ የውጭ ጎማ ከውስጡ የበለጠ እንዲዞር በማድረግ ከሞተር በመነሳት በትራንስሚሽን በኩል የሚዞረውን ዙር ወይም ደግሞ ኃይል ወደ ጎማ ዙር ይቀይራል። አራተኛ፣ ካምሻፍት ይባላል። ይህ ክፍል ወጣ ገባ ያለ ቅርጽ ያለው ሲሆን ከክራንክሻፍት ወይም ደግሞ ኮሎ የሚያገኘውን ኃይል በመጠቀም አስወጪና አስገቢ ቫልቮች ጊዜያቸውን ጠብቀው እንዲከፈቱ ያደርጋል። በተጨማሪም የዘይትና የነዳጅ ፓምፖች እንዲሰሩ ያደርጋል። አምስተኛ፣ ፍላይዌል ወይም ደግሞ ቮላኑ ከክራንክሻፍት ኮሎ በስተኋላ በኩል በመገጠም ክራንክሻፍት ሚዛኑን ጠብቆ እንዲሽከረከር ከማስቻሉም በላይ ባሉት ጥርሶች አማካኝነት ሞተራችን እንዲነሳ ያደርጋል። በተጨማሪም ይህ ቦታ ለፍሪሲዮን መገጣጠሚያነት ያገለግላል።